if you fail to plan you plan to fail ያለው ቤንጃሚን ፍራንክሊን የሚባል ሰው ነው። ቤንጃሚን ፍራንክሊን በምድር ላይ ከኖሩ አንድ ሰው ሆኖ የብዙ ሰዎችን ስራ የሰራ ሰው ነው። ቤንጃሚን ፍራንክሊን አሜሪካዊ ነው። በ1706 ነው የተወለደው። እስከ 1790 ነው የኖረው። የሰራቸውን ነገሮች ባሳይሽ 10 ሰዎች የሚሰሩትን ስራ ነው የሰራው። ከሀብታም ቤተሰብ አይደለም የተገኘው። በጣም ብዙ ትምህርት ቤት ለመሄድ አድቫንስ ለማድረግ አልታደለም፣ ግን ያነብ ነበር፣ ይጠይቅ ነበር። ቤንጃሚን ፍራንክሊን ሳይንቲስት ነበር። ለምሳሌ መብረቅ ላይትኒንግ የሚባለውን ያስረዳው እሱ ነው። መብረቅ ሲመጣ ዝናብ ሲዘም ነጎድጓድና መብረቅ ሲመጣ የፈጣሪ ቁጣ ነው ይባል ነበር። ግን ኤሌክትሪሲቲ እንደሆነ ያስረዳው ቤንጃሚን ፍራንክሊን። መብረቅ ላይትኒንግ ከዳመናው ስር የሚሰራ ቻርጅ አለ፣ ኤሌክትሪክ ቻርጅ አለ። ከዛ መሬት ላይ ያለ ኤሌክትሪክ ቻርጅ አለ። በሁለቱ መካከል ያለ ዲፍረንስ አለና የሆነ ቦታ ላይ ሲደርስ ኤሌክትሪክ ፓወር ነው የሚለቀቀው። ለዚህ ነው እሳት የሚያመጣው። ሰው ካገኘ ሊጎዳ ይችላል በጣም። እና ይሄ ኤሌክትሪሲቲ እንደሆነ ላይትኒንግ ኤሌክትሪሲቲ እንደሆነ ያስረዳው ቤንጃሚን ፍራንክሊን። አሁን ሳይንሱን ተመልከች፣ ትልቅ ነገር ነው ኮንትሪቢዩት ያደርገው። ከዛ አሁን ፎቆች ላይ የሚደረጉ የላይትኒንግ ፖልስ የሚባሉ አሉ። መብረቅ መከላከያዎች አሉ። መብረቅን ላይትኒንግን ማኔጅ የሚደረግበት እሱን የፈጠረው ቤንጃሚን ፍራንክሊን ማለት ህንፃዎች ላይ ይሄን ብናረግ ያ የመጣው ኤሌክትሪሲቲ በዛ ውስጥ ያልፍና ወደ ምድር ይገባል። ከዛ እሳት አይፈጥርብንም ብሎ አሁን በየህንፃው ላይ አይ ቲንክ ላይትኒንግ ማኔጅመንት ላይትኒንግ ፕሪቨንሽን ብሎ የሚሰሩት ስራ አለ። ይሄን የፈጠረው እሱ ነው። ስለዚህ ሳይንቲስት ነበር፣ ኢንቨንተር ነበረ። እንዲህ አይነት ትላልቅ ነገሮችን ፈጥሯል። መነጽር ሲጠቀም ላይኑ ለማንበብ ሲፈልግ ማንበቢያ መነጽር ያደርጋል። ሩቅ ለማየት ሲፈልግ የሩቅ መነጽር ያደርጋል። ከዛ ይህንን ሁለቱን ለምን አንድ ላይ ያላደረገውም ብሎ ባይፎካልስ የሚባለው ማለት እንዲህ መነጽሩን አድርጎት ከሩቅ የሚያል ከዛ እንዲህ ሲል ደግሞ ማንበቢያ ይሆንለታል። ይሄንን የፈጠረው ቤንጃሚን ፍራንክሊን ነው። ሌሎች አሉ ክሬዲት የሚወስዱ፣ ግን እሱ ነው። ጸሐፊ ነበር፣ በጣም ይጽፍ ነበር። ጋዜጣ ያዘጋጅ ነበር። የፔንሲልቬኒያ ጋዜት የሚባል ጋዜጣ ያዘጋጃል። ማተሚያ ቤት ነበረው። የራሱ ማተሚያ ቤት አዘጋጅቶ ነበር። አሁን ዩኒቨርሲቲ ኦፍ ፔንሲልቬኒያ የሚባለውን ዩኒቨርሲቲ የመሰረተው እሱ ነው። ማለት ትምህርት ቤት መጀመሪያ ወደ ዩኒቨርሲቲ ደረጃ ከማደጉ በፊት ትምህርት ቤቱን የመሰረተው ቤንጃሚን ፍራንክሊን። ለትልቅ ሆስፒታል እዛው ፔንሲልቬኒያ አንድ ስቴት ነው የአሜሪካና ለትልቅ ሆስፒታል መመስረት ምክንያት እሱ ነበረ። እሱ ነው ሆስፒታል የመሰረት። እንግዲህ የአንድ ሰው አቺቭመንት ነው፣ መከናወን ነው እየነገርኩሽ ያለሁት። ላይብረሪ የሀብታሞች ብቻ ነበር። መጽሐፍት ቤት አዘጋጅቶ መጽሐፍ መዋስ የሚባለውን ነገር ያመጣው እሱ ነው። ሰዎች መጽሐፍ ተውሰው አንብበው መመለስ የሚባለውን ነገር ያመጣው ቤንጃሚን ፍራንክሊን። በየሰፈሩ እሳት አደጋ ፋየር ፋይተርስ እንዲኖሩ ያደረገው ቤንጃሚን ፍራንክሊን። ይህን ሁሉ ነገር ሰርቷል። ተመልከች። እሱ ብቻ አይደለም፣ ፖለቲካ ውስጥ ገብቷል። ፖለቲካ ውስጥ የዛ ጊዜ አሜሪካ ዩናይትድ ስቴትስ ኦፍ አሜሪካ አልነበረችም። የዛ ጊዜ ማለት የብሪቲሾች ኮሎኒ ነበረች። ከዛ ከእንግሊዞች ነፃ እንዲወጡ ዲክላሬሽን ኦፍ ኢንዲፔንደንስ የሚባል አለ። እሱን ካዘጋጁት ሰዎች አንዱ እሱ ነው። ከፈረሙት ሰዎች አንዱ እሱ ነው። እና ያንን ካዘጋጁት ዲክላሬሽን ኦፍ ኢንዲፔንደንስን ካዘጋጁ ሰዎች አንዱ ነው። በጣም ትልቅ ነገር ነው ዲክላሬሽን ኦፍ ኢንዲፔንደንስ። ዩናይትድ ስቴትስ ኦፍ አሜሪካ የምትባለው ሀገር እንድትመሰረት ካደረጉት ሰዎች አንዱ ቤንጃሚን ፍራንክሊን። አምባሳደር ሆኖ ፈረንሳይ ሄዷል። የአሜሪካ ፈረንሳይ አምባሳደር ሆኖ ሄዷል። እንግሊዝ ሀገር ሄዶ ሰርቷል። ከዛ ፈረንሳዮች ከዩናይትድ ስቴትስ ጋር አብረው እንዲቆሙ እና ከብሪቲሽ ነፃ እንድትወጣ አሜሪካ እነሱን ያሳመናቸው እንዲያግዙ ያሳመነ እሱ ነው። በኋላ መጥቶ የአሜሪካን ኮንስቲቱሽን ህገ መንግስት ከጻፉት ሰዎች መካከል አንዱ ነው።
አንድ ሰው እንዴት ይሄንን ሁሉ ነገር ሊያደርግ ይችላል? እንዴት በጣም ከአሜሪካ መስራች ፋውንዲንግ ፋዘርስ ከሚባሉት ውስጥ አንዱ ነው ቤንጃሚን ፍራንክሊን። ስለዚህ ዋሽንግተን ሐውልት አለው፣ ዩኒቨርሲቲ ውስጥ ሐውልት አለው። በጣም ነው የሚያከብሩት አሜሪካኖች፣ ምክንያቱም ዩኤስኤን ከመሰረቱ ሰዎች አንዱ ነው። ግን ይህን ሁሉ ነገር እንዴት ሊሰራ ይችላል? እዚህ ጋ ስለ መብረቅ፣ እዚህ ጋ በፖለቲካው፣ እዚህ ጋ ፕሪንቲንግ ፕሬስ፣ እዚህ ጋ ጸሐፊ፣ ይህን ሁሉ ነገር በአንድ ጊዜ አንድ ሰው እንዴት ሊሆን ይችላል ብለሽ ትጠይቂያለሽ። እሱ ራሱ ግን ክሬዲት የሚሰጠው ለሶስት ነገሮች ነው። አንደኛ ፕላኒንግ፣ በፕላኒንግ ያምን ነበር። በእቅድ በመመራት ያምራል። ሰዓቱን በትክክል ነው የሚጠቀምበት። በጊዜ በመተኛት ያምናል። በጣም በጠዋት በመነሳት ያምናል። ኤርሊ ራይዘር ነው እና በእቅድ ያምናል። ሁለተኛ ዲሲፕሊን፣ በዲሲፕሊን በመኖር በሰዓታት ነው የሚጠቀማት። እንደውም ዲሲፕሊን ሲባል ሰዎች ሰልፍ ፐኒሽመንት ነው ቅጣት ነው ይላሉ ዲሲፕሊንን። እሱ ደግሞ ሰልፍ ፐኒሽመንት አይደለም፣ እንደውም ኢትስ አን አልቲሜት ቱል ፎር ፐርሰናል ፍሪደም ይለዋል። ነፃነት ነው ዲሲፕሊን የሚሰጥህ ነፃነት ነው። ለምሳሌ ያ ዲሲፕሊን ሀቢት ይሆናል። ሀቢት ከሆነ በኋላ ችግር የለብሽ። ለምሳሌ ጠዋት መነሳት፣ ሻወር መውሰድ፣ ስፖርት መስራት ምናምን እንደዚህ ከሆነ መጀመሪያ ላይ ሀቢት ከመሆኑ ልምድ ከመሆኑ በፊት ስቃይ ይሆንብሻል። ከዛ ሀቢት ከሆነ ስፖንቴኒየስ ይሆናል እና እንደውም ፍሪደም ነው ብሎ ያምናል። ስለዚህ አንዱ ፕላኒንግ ነው ማቀድ፣ ዲስፕሊን ነው በስነስርዓት መሄድ። ከዛ ኦርደር ደግሞ ኦርደርሊነስ፣ በኦርደር ስርዓት ባለው ቢሮ ብትሄጂ ጠረጴዛው ላይ ሁሉ ነገር ኦርደር አለው። ቤቱ ብትሄጂ እያንዳንዱ ነገር ኦርደር አለው እና ለአቺቭመንቱ እነዚህን ነው የሚሰጠው። ስለዚህ ማቀድ በጣም ልዩነት አለ። ከሱ ህይወትም ደግሞ እንደምታየው ይህን ያህል ሰክሰስፉል የሆነው ቤንጃሚን ፍራንክሊን አንዱ ምክንያቱ ማቀድ ነው። ከዛ ዲሲፕሊን ነው። ከዛ ኦርደርሊነስ